ሰውየው ከሚስቱ ሌላ አንዲት ሴት ወደደና እፍ ክንፍ አለ። ልጁንና ሚስቱን እየተወ ከዚህኛይቱ ጋር ማምሸት ብሎም ማደር ጀመረ። በመጨረሻም አንድ ቀን ወደ ሚስቱ መጣና ድንገተኛ የሆነ ጥያቄ አቀረበ። እኔና አንቺ እንድንፋታ ፈልጋለሁ። ለምን ብለሽ ምክንያቱን አትጠይቂኝ። መፋታት ብቻ ፈልጋለሁ። ደግሞም ሌላ ቀን አይደለም ነገ እንዲሆን እፈልጋለሁ አላት። ሚስቱ በሁለት ነገሮች ተጨነቀች። በአንድ በኩል ምንም ነገር አትጠይቂ ብሏታል። በሁለተኛ ነገር ልጇ ወደ ዩኒቨርሲቲ የመግቢያ ፈተና ልትቀመጥ ጥቂት ቀናት ቀርቷታል። ባልፈልገውም ባለስማማበትም ካልክ የግድ እቀበለዋለሁ። ነገር ግን በእኛ ምክንያት ልጃችን መጎዳት የለባትምና የአንድ ወር ጊዜ ያህል እንታገስ አለችው። እርሱም አሰበና ጥሩ፣ አንድ ወር መታገስ አያቅተኝም። ነገር ግን በዚህ አንድ ወር ውስጥ ሽማግሌ መላክ፣ ምክንያቱም መጠየቅ የለም። ስለ ፍቺው ማናችንም ምንም ነገር ማንሳት የለብንም። በዚህ ቃል ግቢ አላት። እርሷም እስማማለሁ፣ ግን አንተም የምነግርህን ለመፈጸም ከተስማማህ ነው። ታዲያ በዚህ አንድ ወር ጧት ከእንቅልፌ ስነሳ ማታ ማታም ወደ አልጋዬ ስሄድ ያን የሰርጋችን ዕለት አቅፈህ እንደወሰድከኝ አድርገህ አቅፈህ ትወስደኛለህ ስትል ጠየቀችው። ነገሩ ያልጠበቀውና ያልተለመደ አይነት ቢሆንበትም ቀላልና ሊያደርገው የሚችል ስለሆነ እሺ ብሎ ቃል ገባላት። አንድ ወር ተጀመረ። ጧት ከእንቅልፏ ስትነሳ አቅፎ ቅፍ አድርጎ ወደ በረንዳ ካደረሳት በኋላ ወደ ሥራው ይሄዳል። ማታ ማታም እንዲሁ አቅፎ ወደ አልጋው ይወስዳታል። ስለ ፍቹ አይነጋገሩም። እየዋለ እያደር ሲሄድ የሰውነቷ ጠረን፣ የምትለብሳቸው ልብሶቿ፣ የዓይኖቿና የፀጉሯ ሁኔታ፣ የገላዋ ልስላሴና የአካሏ ቅርጽ እየሳቡት መጡ። በየቀኑ እያቀፈ ሲያመጣትና ሲያስገባት ሰውነቷ እየቀለለው ለእርሱም እርሷን አቅፎ መሸከሙ አንዳች እንግዳ የሆነ የደስታ ስሜት እየፈጠረለት መጣ። ከራሱም ጋር ሙግት ጀመረ። ለምንድን ነው እንፋታ ያልኳት? አሁን የሚስማማኝን ስሜት ያህል ስሜት ከአዲሷ ወዳጄ ጋር ለምን አይሰማኝም? ለምንስ ነበር ይህንን ነገር እንዳደርገው ቃል ያስገባችኝ? ይህን የመሰለውን ገላዋን፣ እንዲህ የሚማርከው ጠረኗን፣ እንዲህ የሚያስደስተውን ፈገግታዋን፣ እንዲህ የተዘናፈለውን ፀጉሯን፣ እንዲህ ልዩ የሆነውን አካሏን እንዴት እስከ ዛሬ አላስተዋልኩትም? እርሷ ናት ከእኔ ጋር የነበረችው ወይስ እኔም ከእርሷ ጋር ነበርኩ? የወሩ መጨረሻ እንደደረሰ መሆኑን ሲያውቅ ከእርሷ መለየቱ ጨነቀው። እንዲያውም ይህ ሁኔታ የፈጠረበትን እንግዳ ስሜት እየወደደው መጣ። ነግቶና መሽቶ እርሷን አቅፋት እስከሚወስዳት በጉጉት መጠበቅ ጀመረ። በሌላም በኩል ደግሞ በዚህ ድርጊቷ በውስጡ ያሳደረችበትን ስሜት እያሰበ ያደንቃትም ጀመር። ብልህነቷን፣ አስተዋይነቷንና በቀላል ድርጊት ቀልቡን ልትገዛው መቻሏን ሲያስበው ምን አይነት አስገራሚ ሴት ናት ይላል። ወሩ ሊያልቅ 2 ቀን ሲቀረው የመፋታቱን ሐሳብ በውስጡ መረመረው፣ ነገር ግን አላገኘውም። በዚህ ሁኔታ መፋታቱ ደግሞ ለሕይወቱ የማይፈታ እንቆቅልሽ እንደሚሆንበት እያሰበ ተጨነቀ። በሌላ በኩል ደግሞ በዚህ አንድ ወር ውስጥ ፍችን በተመለከተ ላለመነጋገር ቃል ተግባብተዋልና እንዴት አድርጎ ይናገር? ዛሬም በደስታ ስሜት አቅፎ ካልጋዋ እንደወሰዳት ሁሉ ማታ ወደ አልጓ መለሳት። ከበፊቱ እጅግ በጣም ቀለለችው፣ አሳዘነችውም። በወሩ መጨረሻ ወደ አዲሲቷ ወዳጁ ዘንድ ሄድና የፍቺውን ሐሳብ ሰርዤዋለሁ። እኔና ባለቤቴ ፍቅር የሌለ መስሎኝ ነበር። እኛ ግን ለካስ ፍቅር አላጣንም። ያጣነው 2 ነገሮች ብቻ ነው፣ መነጋገርና መቀራረብ። ለዚህም ያደረሰን አለመቀራረባችንና አለመነጋገራችን ብቻ ነው። አሁን ግን መነጋገር ባንችል እንኳን መቀራረብ ግን ችለናል። ዛሬ ደግሞ መነጋገር እንችላለን። ስለዚህ ሌላ የሚሆንሽን ፈልጊ አላት። ሴትየዋ ተናደደችና በጥፊ መታችው። ካጠገቧ የነበረውንም ውሃ ቸለሰችበት። ይሄ ለብዙ ኃጢአቴ የተከፈለ ቅጣት ነው እያለ ወጥቶ ሄደ። ከዚያም ወደ አበባ መሸጫ ሱቅ ውስጥ ገባ። ያኔ ሲጋቡ የገዛላትን አይነት አበባ ገዝቶ ወደ ቤቱ ከነፈ። ጓደኛዬ ትዳር ማለት አግብተው የሚኖሩት ሳይሆን በየጊዜው የሚጋቡት ነው ያለው እውነቱን ነው። ትዳር እንደ 12ኛ ክፍል ፈተና አንድ ጊዜ አልፈውት ሰርተፊኬቱን የሚሰቅሉት አይደለም ያለው እውነቱን ነው። ትዳርና ተክል እንክብካቤ ይፈልጋሉ።
እንዲሁ ቢያድጉ ይደጉ ተብለው የሚተዉ ነገሮች አይደሉም። ልክ እዚህ ሀገር ችግኝ የመኮትኮት፣ የማጠጣት፣ የመንከባከብና የማሳደግ እንጂ የመትከል ችግር እንደሌለብን ሁሉ እኛም ጋር የመጋባት ችግር የለም። ፍቅር ግን ማግባትን ብቻ ሳይሆን ማጠጣትን፣ መኮትኮትን፣ ማረምን፣ ከብት እንዳያበላሸው አጥር ማጠርን፣ በየጊዜው ማዳበሪያ መጨመርን ጭምር ይፈልጋል። በእርግጥ በድሉ የሚበቅል ዛፍ እንዳለ ሁሉ በድሉ የሚኖር ትዳርም ይኖር ይሆናል። ይህ ግን ሕይወትን ለራስ ጥረት ሳይሆን ለአጋጣሚዎች ብቻ አሳልፎ መስጠት ነው ያለው እውነቱን ነው። እኔ አልሰማሁትም እንጂ እርሱስ ተናግሮ ነበር። መኪናውን አቆመና ወደ ግቢው ውስጥ ገባ። በረንዳ ላይ ጠብቀው የነበረችው ባለቤቱ የለችም። በሩንም አንኳኳ። የሚከፍት ግን አልነበረም። ደግሞ ሲያንኳኳ ገርበብ ብሎ የተዘጋው በር በራሱ ጊዜ ተከፈተ። ባለቤቱ ግን በዚች በወሩ 30ኛ ቀን ሳሎንም የለችም። እየተገረመም ግራ እየተጋባም ወደ መኝታ ቤቱ ዘለቀ። አልጋው ላይ ፈገግ እንዳለች ጋደም ብላለች። አበባውን እንደያዘ ጠጋ አለና በእጁ ጉንጯን ነካው። ቀዝቅዟል። የመጨረሻው ቀን ነው። ይህችን ቀን ማየት አልፈለገም። ለልጄ ስል እስከ ዛሬ ታግሻለሁ፣ በቃኝ የሚል ጽሑፍ ራስጌዋ ላይ ያገኘ። እርሷ ፍቹን አትፈልገውም። ስለዚህም ሳትፋታ ሞተች። በእርሱ ውስጥ የነበረውን የሐሳብ ለውጥ አላወቀችም። ምክንያቱም ላይነጋገሩ ቃል ተግባብተው ነበርና። እርሷ የዛሬዋን ቀን በስጋትና በጭንቀት ነበር የጠበቀቻት። የመለያያቸው ቀን፣ የሕይወቷን ግማሽ የምታጣበት ቀን፣ የማትፈልገውን ነገር የምታደርግበት ቀን ናትና። እርሱ ግን የዛሬዋን ቀን በጉጉት ነበር የጠበቃት። የሚነጋገሩባት ቀን፣ ፍቺውን እንደተወው የሚነግርባት ቀን፣ ፍቅሩን የሚነግርባት ቀን፣ ይቅርታ የሚጠይቅባት ቀን፣ ለፍቅሩ ሲል ትንሽም ብትሆን ቅጣት ከፍሎ የመጣበት ቀን፣ በእርሱና በባለቤቱ መካከል የመነጋገርና የመቀራረብ እንጂ የመዋደድና ስሜት ለስሜት የመስማማት ችግር እንደሌለ መረዳቱን የሚገልጥባት ቀን ናት። ግን ምን ያደርጋል፣ ሁለቱም ይህን በየልባቸው ያውቁታል እንጂ አልተነጋገሩም። ሐሳባቸውንም በሌላ መንገድ አልተለዋወጡም። በዚህ የተነሳም በችግሩ መፍቻ ቀን ዋናው ችግር ተፈጠረ። በለጠ እሸቴ ዘሀገረ ኢትዮጵያ